Ashama akkam jirtu daawwattoota ilmaan Oromoo kan Facebook irratti argamtan hiriyoonni koo fi akkasumattis hawwan obboleeyyan koo akkam jirtu fayyaa keessaniin jedha. Haa ta'u viidiyoo kana waraabuudhaaf illee xiqqoo qaamni fayyaa nan jiru wanni viidiyoo kana waraabuu na dirqisiise garuu jecha namichi seexanni nuun jedhe waan santu na kaase jechuudha. Haa ta'u duraan dursoo nuti ilmaan Oromoo kan akkaataa haala jireenya biyya keenyaa fi jireenya mataa keenyaa sirna Oromoon dur qabaachaa turerraa eeggii xiqqoo faallaa deemnee cabinni kun nurra ga'ee tuffii nama kanaallee nurra ga'ee jechuudha. Akkuma yaadatamu sirnootii bittaa gabrummaa ilmaan Oromoo bitaa turan keessaa ሰላም እንደምን አላችሁ ውድ ጓደኞቼና ወንድሞቼ በፌስቡክ ላይ ያላችሁና እንደዚሁም አዳማጭና ኮሜንት ሰጪዎች ወይ ደግሞ የህዝብን የተጨቆነ ህዝብን የምትደግፉ ወገኖች ማለት ፈልጌ ነው። እኔ ማለት የምፈልገው ነገር ብዙም ነገር አሁን ተብሏል። መቼም ያው ትናንሽ ነገሮችን ላስታውሳችሁ ወይ ደግሞ እነኚህ ሰዎች ምን እንደሆኑ ራሳቸውን መርሳት ወደሚሄድ ደረጃ ስለደረሱ እኔ ማለት የምፈልገው የፌደራል መንግስት ላይ ያለው በአሁኑ ጊዜ መግለጫ የሰጠው ሰውዬ እነኚህ አጋንንቶች ሰላም ብለናል። እንደምን ዋላችሁ እንደምን አደራችሁ ድል ለተጨቋኑ ህዝብ ያልኩኝ ትንሽ የተሰማኝን ሐሳብ ወይ ደግሞ ያስጨነቀኝን ነገር ለናንተ ወደናንተ ለማምጣት ሞክሬያለሁ። እሱም ቢሆን አንድ ሁለት ነገር ነው ማለት የምፈልገው። ከዚህም በፊትም አሁንም እየተደረገ ያለው ይሄ የገዳይ መንግስት ወይ ደግሞ መንግስትም አለው ማፊያ ግሩፕ የሚባሉት የፌደራል መንግስት እኛን የኦሮሞን ህዝብ አጋንንት ሲያረገን ራሱ አንደኛ ነገር የኦሮሞ ህዝብ ስለ አጋንንትና ስለ ጠንቋይ ከየት እንደፈለሰና ከየት እንደመጣ ዞር ብሎ ራሱን ቢያይ በጣም ጥሩ ነበር እና በነበሩበት አገራችን ለምነው ምን ጥንቁልበት ቦታ ወይ ደግሞ አጋንንት የሚኖረው ጫካ በረሃ እህል የማይበቅልበት ወይ ደግሞ ስለ አጋንንት የሚታቁ ሰዎች ብትነግሩኝና ወይ ብታስተካክሉኝ ትችላላችሁ። አጋንንት ማለት እንግዲህ ያው ሰው የማይኖርበት ቦታ የሚኖር ነው። እኛን እንግዲህ ልካቸውን እናስገባለን እነኚህ ሰይጣንና አጋንንቶች የሚለው ማን የትኛው ህዝብ ነው? ህዝቡ ማን ነው? አጋንንቱስ ማን ነው? እና የኦሮሞ ኦፍኮኖ ገለገለ ብሎ ሲናገር ነበር እና የኦሮሞ ህዝብ መብቱን መጠየቅ የማይችልበት ሀገር ላይ እንዴት አድርጎ ነው የሚኖረው? ማስተር ፕላን ይቅር ተብሎ ከአንድ አመት በፊት 70 ሰው ሲያልቅ 80 ሰው ነው 70 ሰው ሲያልቅበት ምንም ጆሮዎቻው ላይ ምንም እንትን ሰው አይደለም ዝም የሞት ያልመሰላቸው አሁን ደግሞ ማስተር ፕላኑ ስራ ላይ የሚያውሉበትን ደረጃ ደረሱ። ምንድነው ማስተር ፕላኑ ለሚሞቱ ሰዎችም ኢንቨስት እንዲያረጉ ይጠራል። ከመቃብር ውስጥ የተጠሩ እንደነመለስ ዜናዊ የቀሩ ሰዎችም ሊኖሩ ይችላሉ። እኛም ማናቃቸው ለጊዜው የታወቀው የመለስና የና ምንድነው እንግዲህ ያሉ በትግል ላይ የተሰው ሰዎች በእነሱ ስም ኢንቨስት ያደረጉ ነው። እነሱም ከመቃብር ውስጥ ቁጭ ብሎ ማለት ነው። ይሄ ነው የሚገርመው። ይሄ ነው ሰውን የሚያናድደው። ይሄ ለብነት እስከ መቼ ድረስ ነው? እኛ በአገራችን ላይ መኖር አቃተን። ለምንድን ነው ኢንቨስት ማታረጉት አገራችሁ ላይ? እኛ አገራችን እኮ ድርቅ አይደለም። ድርቅ አመጣችሁብን እናንተ ናችሁ። አገራችን ላይ ሰው ልጅ ተርቦ አያውቅም። አልፎ ተርፎ ለሰው ነው የምንረዳ። እናንተ ከ1000 ኪሎ ሜትር ተጉዛችሁ መጣችሁ
እንደ ጫት የሚባል ነገር አታቅም ወተት የሚባል ነገር አታቅም ይሄን ሁሉ የማያውቁ ስጋ የሚባል ነገር አያዩም የነሱ ስጋ ምንድነው ፖሚዶሮ በአመት በዘይትና በበርበሬ ያርጉ የሚበሉ ህዝብ ነው ከዛ ጮማ መቁረጥ ቢራ መጠጣት ጫት መቃም ይሄ ሁሉ ይሄን ስላዩ እንግዲህ ወደ ገነት እነሱ ለኛ እኛ ሀገራችን ላይ ያለውን ስለማናቀው የራሳችን ስለሆነ ብዙ ከበድ አድርገን አናየው ግን እነሱ አይቶ ማያቁ ጀነት ውስጥ እንኳን የማያገኙት ነገር ነው በኦሮሚያ ላይ አግኝቶ ነፍሳቸው ተመልሶ አንገታቸው ቀጭኔ ነበር የሚመስለው ሲመጡ አንገታቸው ቀጭኔ ነበር የሚመስለው እና አሁን ግን ወፍሮ ምን ብሎ በቃ ዚዮን አሁን ደግሞ ቄጣቸውና ሆዳቸው ተነፋና ጭንቅላታቸው ተናነሰ ይሄ ሁሉ የተደረገው በኦሮሚያ ምድር ላይ ነው እስቲ ትግራይን ዞር ብላችሁ ከ20 አመት በፊት ከ30 አመት በፊት ምን እንደነበረ እዩት እስቲ ኦሮሚያ ደግሞ ምን እንደነበረች እዩት እስቲ እንዴ ጎበዝ ዞር ብለ የመጣህበትን የነበርክበትን ህዝብን አሁን ያለህበትን ለምን አታስታውስም እኮ ሀገሩ ነው መንገድ መዝጋት የፈለገው ማድረግ በሀገሩ ላይ ራሱ ማዘዝ አለበት አንተ የፌደራል መንግስት ወደ የፈለክበት ቦታ አክሱም ላይ ሄደ የፌደራል መንግስት አቋቁም ኦሮሚያ ላይ አይደለም እኛ የኦሮሞ ህዝብ ምንፈልገው ማስተር ፕላን ብቻ ሳይሆን ፊንፊኔ የምታገኘውን ጥቅም ራሱ ይሄ 25 አመት የነበረውን ዴቢት ወይ ደግሞ ክሬዲት ያለባችሁ መከፈል አለበት እስካሁን ድረስ ከቻርተር ወይ ደግሞ ከ91 መንግስቱ ከያዘበት ጀምሮ እስከ ዛሬ ድረስ ስላልተከፈለ ያ ሁሉ መከፈል አለበት ሁለተኛ ይሄ የምታፈናቅለውን ህዝብ ደግሞ ወዴት እንዲሄዱ ነው የምትፈልገው ግማሹን በሳራ የላካችሁ ብር የከፈላችሁ ሰውን ታሳርዳላችሁ እስር ቤት ሰው ከታመመ እንዳይታከም በበሽታ ያስገባችሁ ሰውን ትጨርሳላችሁ ምን አይነት ህዝቦች ናችሁ እናንተ ምን አይነት ፈጥሮች ናችሁ ማን ነው አጋንንትስ ከየት ነው የመጣው አጋንንት የመጣው ባልሳሳት ከትግራይ ይመስለኛል ከትግራይ ነው የመጣው እኛ ስለ ጥንቆላ አናቀፍ ጥንቆላ የተማራችሁ እናንተ ናችሁ ግመልን እየቀበራችሁ ሃያን ከነነፍሱ እየቀበራችሁ የመጣችሁ ሴት ልጅም ከነነፍሷ እየቀበራችሁ የመጣችሁት እናንተ ናችሁ በጥንቆላ አሁን ዶሮ ጭራጭራ የምትታረድበትን ቢላ ታወጣለች አሉ አሁን አለቀላችሁ እንግዲህ ከእንግዲህ በኋላ ብትንጫጫ እይሬ ብትን ብትወርቅና ብትንፈረፈር ዞር ብሎ የሚያይ ሰው የለም ትግላችን ይቀጥላል ትግላችን እስከ መጨረሻ ድረስ ነው አንድ ሰው መሬት ላይ እስከመቀር ድረስ ነው ደሞ ዞር ብለ ለህዝብ ጥላቻ እንዳታመጣ የተጨቆኑ በልቶ የሚያድሩትን ትግራይ ህዝብ ላይ ችግር እንዳታመጡ እናንተ የራሳችሁ የዘረፋችሁን ዝርፊያ ይዛችሁ ወደ ውጭ ሀገር እየተጓጓዛችሁ መሆናችሁን ተደርሶበታል ብርና ገንዘብ ያወጣችሁ ወርቅ ያወጣችሁ የራሳችሁ ልጆች ወደ ውጭ ሀገር ያወጣችሁ ነው ህዝቡን ግን የትግራይን ህዝብ ለማስጨረስ የምታደርጉት ሙከራ ነው ህዝቡ ነቀ ማለት አለበት ዞር ብሎ ህዝብ ማየት አለበት ዛሬ በልቶ ያደረው ህዝብ የዛሬ 20 አመትና 30 አመት ለምንድን ነው በልቶ ያላደረም ከየት ነው ከሰማይ ነው የወረደለት እድሜ ለኦሮሚያ ለእናንተም አይደለም ለሁሉም ለአፍሪካ ትበቃለች ግን እኛ ምን ፈልገው ኦሮሚያ የራሳችንን መብት አክብረን ቋንቋችንን ፊንፊኔ ላይ አፋን ኦሮሞ ተምራችሁ ነው የምትኖሩት እንጂ አይ ፊንፊኔ የፌደራል ነው ብላችሁ ትግርኛና አማርኛ የራሳችሁን ቋንቋ የኛ ቋንቋ ጥላችሁ የራሳችን ቋንቋ ተማሩ የምትሉበት ጊዜ ዘመን አብቅቷል ጊዜ ነው ይሄንን ወደ ኋላ የሚመለስበት ዘመን አይደለም 21ኛ ክፍለ ዘመን ያለ ነው በ16ኛና በ17ኛ ክፍለ ዘመን የነበረው ልታመጡ ነው ይሄንን ማንንም አይቀበላችሁ ከፈለጋችሁ አገራችንን ለቃችሁ መውጣት ትችላላችሁ ካለበለዛ እቺን ውጊያ እንቀጥልበታለን ካላችሁ ህዝባችሁን እንደምታስጨርሱ ይወቁት ቡሾፍቱ ላይ ያለው ጄት አብራሪውና የፈለገውና ሀገር ላይ ቢኖር ሁሉ ነገር እንደሚጠፋ ማወቅ አለብን ሳዳም ሁሴንም ወርቋል ጋዳፊም ወርቋል የማይቀርላችሁ ነው ትሰቀላላችሁ
አቦይ ፀሐይና አሁን የፌደራል መንግስት 4 ኪሎ ላይ ተሰቅለ ካልተገኘ እኛ ወንድ አይደለንም ከነ ነፍስ እንሰቅልሃለን ህዝብ ላይ አቅርበን ፍርድ ላይ ተቀርበ ትሰቀላለ የጭቁን የህዝብ ልጆች መብቱን የጠየቀው በጥይት ስለመለስ ይሄን ሁሉ ተጠያቂ ሆነ ትሰቀላለ ሰቅለን ያንተ ህዝብ ላይ እናሳያለን ለትግራይ ህዝብ አንተን ተሰቅለ እናሳያለን ይሄንን ደግሞ እውነት ነው እናረጋለን የማይደረግ እንዳይመስል እና የመከላከያ ሰራዊት ያላችሁ የኦሮሞ ልጆችና እንደዚሁም የጭቁን የብሔር ብሔረሰብ ልጆች ደግሞ ከምታደርጉ ድርጊት ተቆጠቡ እኔ እና አባዱላና እንደ ባጫ ደበሌ እነዚህ አይነት እንስሳዎች ወይ ደግሞ አሳማዎች አይቻላቅም ዛሬ የኦሮሞ ህዝብ ብዛት ስንት ነው ብላችሁ አባዱላን ብትጠይቁ የሚመልሰውን ጥያቄና ደግሞ የፌደራል መንግስት ብትጠይቀው የተለያየ መልስ ነው የሚሰጠው አባዱላ ማለት ራሱን የሚያውቅ ሰው ማለት ነው ባጫ ደበሌ ማለት እንደዛ ነው እስቲ ጉግል ላይ ሄዳችሁ ይዩት የኦሮሞ ብዛት ከ2006 እስከ 2015 27 ሚሊዮን ነው 27 ሚሊዮን ነው ወደፊትም ወደ ኋላም አይሄድም እንግዲህ ይታያችሁ እነኚህ የኦሮሞ መንግስት የኦሮሞ ተወካዮች ነን ኦሮሞን ተወክለን ነው ቁጭ ያልነው ለኦሮሞ ህዝብ ጥሩ ነገር እንሰራለን የሚለው ከ2006 ነው ያየሁት እስካሁን ድረስ ቢቢሲ በሰራው ዜና ላይ ይዩት እኔ ያንን ነገር ያየሁት 2006 ነው ዛሬ ያለ ነው 2016 እየገባ ነው ይሄ ሁሉ የተወለደ ህዝብ የት አባዱላ ባጫ ደበሌ የማን ነው ይሄን መልስ የሚሰጠን ወይስ የኦሮሞ መዝገብ ተዘግቶ እዛ ቁጭ ብሏል እኔ ምን አይነት ህዝብ ወይ ደግሞ ምን አይነት ሰዎች እንደሆናችሁ አይገባኝም ስለዚህ ራሳችሁን በራሳችሁ የምትገሉ ህዝቦች መሆናችሁ ወይ ደግሞ እናንተ እንደ እባብ መሆናችሁ ህዝባችሁን የምትነድፉት ህዝባችሁን የምትጨርሱ እናንተ በጣም የምታሳዝኑ ከሰው ሳይሆን ከእንስሳም የማትቆጠሩ ሰዎች መሆናችሁን ማወቅ አለባችሁ ስለዚህ ይሄ የምታደርጉትን አደራረግ ብትቆጠቡ ይሻላል ይሄ መንግስት ይወርቃል አንተም ትቀርባታለህ ይሄ እንደዚህ የተነፋ ሆድን ይተነፈስልሃል በቢራና በውስኪ የሞላውን አሁን ጮማ በልተ የኦሮሞን ህዝብ የምትጨርስበት ባጫ ደበሌና ሙክታር ከድር እንደዚሁም ደግሞ ባጫ ደበሌ ያላችሁ ሁሉ ነገ እንደምትጠየቁበት ወቁ እና የደርግ ሰራዊት ወይ ደግሞ በደርግ ላይ ከባድ እርምጃ ሲወስዱ የነበሩ ሰዎች እነሱም ህግ ላይ ቀርቦ እርምጃ ተወስዶባቸዋል ለእናንተም የማይቀር ነው እንደዚህ አይነት አደራረግ የምትቀጥሉበት ከሆነ ይሄ የማይቀር ነው እንግዲህ እናንተ ከዚህ ተቆጥባችሁ ከህዝብ ጋር መቆም የህዝብን ጥያቄ የምትቀበሉ እናንተ ልክ ባላችሁ ወይ ደግሞ የናንተ ኃላፊዎች ማስተር ፕላኑ ይቅርስባል ህዝብ ላይ ወጣችሁ አዎ በቃ ማስተር ፕላኑ ይቀራል ብላችሁ የምትናገሩ አይደለም ማስተር ፕላኑ እንዴት ነው አንተ መንግስቱ ነህ የኦሮሞ ተወካዩ ነህ አንዱ ያላ አንተን የሚያዝ እንደዚህ አርግ ብሎ የምትታዘዘው አንተ ምንድነውና ነው ወንድ አይደለም ሱሪ ለብሰህ አይደለም የምትሄደው ምንድነው ያነሰክ የህዝብ ኃይል ነው የመሳሪያ ኃይል ነው ራስን የማታቀም ይመስለኛል ህዝባችን ከኢትዮጵያ ውስጥ ካለው መሳሪያ በላይ ነው ያለው ስለዚህ አንተ ይሄንን ሁሉ ሲደረግ የነበረው ከበፊቱ ከህዝብ ጋር ቆመ የህዝብን ተወካይ ነኝ ብለ ከህዝብ ስትቆም ብትኖር ኑሮ ይሄ ደረጃ አይደርስም ነበር ወይ ደግሞ የማታክ ከሆነ ከሚያቁት ወገኖች ሐሳብ ወስደ ይሄ ሐሳብ አይሆነንም ብለ ከህዝቡ ጋር ተመማካከር ነበርብህ እነሱ አያውን ፈርቶ ዳውላው ህዝብ ወይ ደግሞ ያንተ ብሔር ስለምትችል ስለዚህ እነሱን መጨረስ አለብህ ግን እና ቲፒኤልኤፍ ሃርነት ትግራይ እነሱን የፈራ ህዝባችንን መጨረስ ከእንደዚህ አይነት ድርጊት ብትቆጠብ ይሻላል ነው ምለው እኔ ይሄንን ነው ማስተላልፍልህ በየሄርክበት አንድ ጊዜ ሌቦች ናቸው የሞቱት አንድ ጊዜ ደግሞ አይ ልጆቹ ያነሱት ጥያቄ ትክክል ነው ምንድነው አንተ አቋም የሌለ ምንድነው እንደመስታወት እንደ ሽንት ቤት ማንንም ገብቶ የሚሸናብ ጭንቅላትን ከፍተ እንደዚህ ምንድነው እንደ ሀያ የሚያደርግ እንደ ግመል ለምን ወደ ኋላ ትሸናለ ባጫ ደበሌ
እና ማነው ሙክታር ከድር እናንተ አሁን የኦሮሞ ተወካዮች ናችሁ ከመቼ ጀምራችሁ ማን የመረጣችሁ ሲጀመር ተመርጣችሁ ነው ወይስ በኃይል ነው ሄዳችሁት የኦሮሞ ህዝብ አጋንንት ነው ሲባል ምንድነው የተሰማክ አባዱላ መልስ ይሄን ጥያቄ እኔ ላንተ ነው ባጫ ደበለ መልስ ይሄን ጥያቄ ሙክታር ከድር እንኳን መልስ ይሄም እናንተን የሚመለከት ነው የኦሮሞ ህዝብ አጋንንት ከሆነ እናንተስ ከየት ነው የመጣችሁት መላእክቶቹስ ከየት ነው የወረዱት ሰውን የሚያጠርቁት ከየት እንደመጡ ብትነግሩን ጥሩ ነበር ከሰማይ እንደወረዱ እንደ ኢየሱስ ክርስቶስ መላእክቶች ናቸው ወይ ደግሞ ሰውን የማይገሉ ሰውን የማይበድሉ ህዝቦች ናቸው ይሄ ሁሉ ጥያቄ የህዝብ ጥያቄ መመለስ አለበት እኛ ትግላችን አይቆምም ትግላችን ይቀጥላል አቦይ ፀሐይና የፌደራል መንግስት በ4 ኪሎ ላይ ተሰቅሎ ነው መታየት ያለበት የኛ ዓላማ ይሄ ነው ህግ ላይ መቅረብ ነው የፈሰሰውን ደም የነሱ ዋጋ መክፈል አለብን ለነሱ ክብር ማድረግ አለብን እኛ አሁን በመታደርጉት ጌታ አይደለም የፈለጋችሁ ብታዙት የኦሮሞ ህዝብ ለዚህ የሚበገር አይደለም ደሞ አሽከርካሪ የፕሌኖች ፓይለቶች የኦሮሞ ልጆች ናቸው አንድ ቀን ኦሮሞን ደብድብ ብለ ስታዘው መቀሌን ሂዶ ድምጥማጡን ነው የሚያጠፋልህ ይሄን እንዳትጠራጠር የአንድ አባትን ግደል ብሎ ብትልከው ያሳያል አፍንጫ ስር ነው ያለው ያሳያል ይሄን ምታዘው ሄሊኮፕተሮችን ታያለ ይሄ ሁሉ የማይቀርልህ ነው ህዝባችሁን እንዳታስጨርሱ የሀገራችን ለቃችሁ በሰላም ብትወጡ አሪፍ ነው የዘረፋችሁ ዝርፊያ ይበቃችኋል ስለዚህ የኦሮሞ ህዝብ ተራበ ሲባል ወርቅና ዳይመንድ የሚወጣበት ሀገር እንዴት አድርጎ ነው ምራቡ ትግራይ ለምንድን ነው ማይራበው ምንድነው የሚወጣ ከትግራይ ምን አለ እስቲ አሳዩን እንዴት ነው የሁሉ ልማት የመጣው ትግራይ ላይ በምን ደረጃ የትኛው ወርቅ ወጥቶ ነው የትኛው ዳይመንድ ወጥቶ ነው የትኛው ቡና ተዘርቶ ነው እንዴ ጎበዝ ዞር ብላችሁ ራሳችሁ ማየት አለባችሁ ከበረሃና አጋንንት የሆናችሁ እናንተ ስለሆናችሁ ሰውን አጋንንት አትበሉ እና ይሄን ማለት ፈልጋለሁ ሼር አድርጉልኝ ለፌደራል መንግስት ትሰቀላለ ቁጭ ባልክበት ቦታ ላይ የምትሰቀልበት ጊዜ ይመጣል ይሄ ለሰዳም የደረሰው ድርሻ ላንተ ያቺ ምላስ ተቆርጣ የማትሰቀል ከሆነ ታያለ የኦሮሞን ህዝብ ምንነት የዛን ጊዜ ነው የምታየው የታጠቀው ካንት ከኔጋ ነው የምትለው ነገ አንተ ላይ አንተን ሰቅሎ ለህዝቡ ይሄውና ገዳያዩ ይሄ ነው አዛጁ ይሄ ነው ተብሎ ህዝቡ እጁን የሚያጨበጭብበት ጊዜ ስለሚመጣ ይሄንን አንጠራጠርም ድል ለተጨቋኝ ህዝብ ነው አማራ ሳትል ጉራጌ ሳትል ወላይታ ሳትል የተጨቆናችሁ የብሔር ብሔረሰብ ልጆች ተነስተን አንድ ላይ ትግላችን እንቀጥልበት ሁላችንም ይሄንን መንግስት ገዳይ መንግስት ህዝቡን የማይወድ መሬቱን የሚሸጥ ህዝብ መንግስት አይፈለግም አይወደድም ይሄ ከሂትለር በላይ የሚያደርግ በአንደኛ ክፍለ ዘመን ህዝብ አይደለም እንስሳ በተማረበት ጊዜ ይሄንን ድርጊት የሚያደርገው መንግስት ነው ብለን አናየው ስለዚህ እንስሳ እንኳን ሰውን ታድናለች የሰውን ህይወት ታድናለች ይሄን ማለት ፈልጋለሁ እባካችሁ ሼር አድርጉልኝና ለዛ ለዶማ ሰውዬ አገሩ ላይ ትማትም እንደ ስጋ ቁርጥ አድርጎ ሲበላ የነበረው በኦሮሚያ ላይ በልተ እንደዚህ የምትደነፋው ነገ ጧት ይወጣልሃል ታገኛታለህ በሉልኝ ሼር አድርጉልኝ አመሰግናለሁ